ጌታዬ ሆነ የቀዳሚት ድርሳነ ማሕየው። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን ሁሉን የሚታደግ ሁሉን የሚያድን የጌታችን የመድኃኒታችን የሞቱንና የመከራውን ነገር የሚናገር በዕለተ ቀዳሚት የሚነበብ ድርሳን ነው። ጌታችን ኢየሱስን ኤሎሄ 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 ሰበቅታኒ እያለ አሰምቶ ተናገረ። ይህን ማለት ፈጣሪ ለምእመናን ለምን ተውከኝ ማለት ነው። እዚያ የቆሙ አይሁድ ግን ይህስ ኤልያስን ይጣራል እያሉ እነዚያም በትዕቢት ቃል ኤልያስ መጥቶ ያድነው እንደሆነ ተውትን እያዋሉ፣ ጌታችን ግን ፈጣሪ ለምን ትተወኛለህ ያለው ከሰማይ ረዳት ሽቶ አይደለም፣ የብዙ የሚሆኑ የመላእክት ፈጣሪያቸው ነውና። ጌታችን ፈጣሪ ለምን ትተወኛለህ ማለት ግን በበቀል ያገኘንን እርግማን ያርቅልን ዘንድ ነው። ከአዳም ጀምሮ ያገኘንን መከራ ከኛ ያርቅ ዘንድ አባቱን ለመነ። እሱን በመበደላችን እግዚአብሔር ከተውን ከኛ እያንዳንዱ ራሱን አንድ እንደሚያደርግ ሆኖ ለኛ ይለምን ዘንድ እኛን መስሏልና። ነፍሱን ከሥጋው እለያለሁ ብሎ ያን ጊዜ በድፍረት መልአከ ሞት ወደ እርሱ መጣ። ኤሎሄ ኤሎሄ ለማ ሰበቅታኒ እያለ ሲናገር በሰማው ጊዜ የፈራ መስሎት በሌላው እንዳስለመደ ኤሎሄ ኤሎሄ ለማ ሰበቅታኒ ማለቱ መከራን ያርቅ ዘንድ ሙስና መቃብርን ያጠፋ ዘንድ መርገምንም ከኛ ይለይ ዘንድ እንደሆነ አላወቀም ነበርና። ሰውም በመሆኑ በመለኮትነቱም ክብር ንጹሕ ነውና በኃጢአት ምክንያት እሱን የሚከራከርበት መልአከ ሞት ምንም አላገኘም። በሰውነቱም በመለኮትም ንጹሕ ክቡር ነውና ከዚህም በኋላ መልአከ ሞትን ስለመደፋፈሩ ወዲያና ወዲህ እንዳይል በነፋስ አውታር አጽንቶ አሰረው። ልብሱንም ገለጠለት፣ እንዲያውም እንዳያየውም አደረገው። መላእክትንም በከበረ በመስቀሉ ዙሪያ አዘንብለው ወድቀው ስላያቸው የእግዚአብሔር የባሕርይ ልጅ እንደሆነ ተረዳ። በክፉ መከራ በጽኑ ፍርሃት ተይዞ ከመከራው ጽናት የተነሳ ላባ ላበው። ከእስራቱ በፈታው ጊዜ ግን ላቡን አጠፋለት። መቆሙን በካሳ የሆንለት ዘንድ በጌታችን በኢየሱስ ፊት ቆሞ እየሰገደ ማለደ። በራሱን ፈርዶ አዳምን ከነ ልጆቹ እለቃለሁ አለ፣ ሌላ የሚሰጠው ካሳ አጥቷልና። ዳግመኛም ጌታችን ኢየሱስ አሰምቶ ተናገረ። ነፍሱንም ለእግዚአብሔር አብ መንፈስ ቅዱስ አደራ አለ። በስልጣን አንድ ስለሆኑ አባቴ ነፍሴን በእጅ አደራ እላለሁ። እግዚአብሔር አባቱ ነውና እግዚአብሔር መንፈስ ቅዱስ የአባቱ እጅ ነውና። ይህንም አደራ ማለቱ ስለ ነፍሱ አይደለም። እሱ ራሱ እኔ ነፍሴን ከሥጋዬ እለያታለሁ፣ ዳግመኛ ማስነሳታለሁ፣ ያለ እኔ ፈቃድ ነፍሴን ከሥጋዬ የሚለያት የለም ብሏልና እኔም በፈቃዴ ሥጋዬን ከነፍሴ ለይቼ በመቃብር አኖራታለሁ። ዳግመኛም አስነሳት ዘንድ ስልጣን አለኝ፣ በመስቀልም በመቃብርም አኖራት ዘንድ ይቻለኛል። እኔ በፈቃዴ ነፍሴን ከሥጋዬ ለያታለሁና። ነገር ግን ነፍሱን አደራ ማለቱ የእኛን ነፍስ ወደ አባቱና ወደ መንፈስ ቅዱስ አደራ ብሎ መልኩ ፈጽሞ ክፉ ከሚሆን ከሞት እጅ አዳነን። ጌታችን ኢየሱስም ትንቢቱ ሁሉ እንደተፈጸመ ባየ ጊዜ መጽሐፍ የተናገረው ይደርስ ዘንድ በሙታን ልማድ ውሃ ጠማኝ አለ። በጽም አንደበቱ ደርቋልና ጉሮሮም ተጣግቷልና። ቀድሞም በጎዳና ሲሄድ በድምፅ ደክሟል፣ ሰውነቶቹም በጽም ታስረዋልና። ምንጭ ካለበት ስፍራ ተቀምጦ ከሳምራዊቷ ሴት ውሃ ለመነ። ይህችም የሳምራዊት ሴት አላጠጣችውም። እኔ የሳምራ ሀገር ሴት ሲሆን አንተ አይሁድ ወገን ስትሆን እንዴት ይህን ውሃ አጠጪኝ ትለኛለህ አለችው እንጂ አይሁድ ከሳምራዊ ሰዎች ጋር በሥርዓትና በባሕርይ ላይ አይተባበሩምና። እሱ ግን ለዘላለሙ የማይደርቅ የሕይወት ውሃ ያለው ባለጸጋ ፈጣሪ ነው። እሱ ግን ሁለት ሶስት እንስራ በሚይዝ የስድስቱን ጋኖች ውሃ በባሕሩ ጥግ ያደረገ ከሃሊ ፈጣሪ ነው። በሰርግ የተጠሩትን
ሰዎች አጠጣቸው። በጠጡም ጊዜ ከጠጁ ጣዕም የተነሳ አደነቁ። ሙሽራውንም ጠርተው ሰው ሁሉ አስቀድሞ ያማረውን ጠጅ ይጠጣል፣ ከጠገቡ ግን ማለፊያውን ጠጅ እስካሁን አቆየህ አሉት። እነዚህ የሕይወት ውሃ ያለውን ባለጸጋ ፈጣሪ እንደዚህ የስድስቱን ጋኖች ውሃ ጠጅ ያደረገ ከሃሊ የሆነን አምላክ በተጠማ ጊዜ ከርቤና የበለስ ደም የተቀላቀለበት መጣጣና የበግ ሐሞት አጠጡ። ማቴዎስም እንዲህ ብሏል። ከእነሱ አንዱ ፈጥኖ ሄዶ በዓይነ በጎ መጣጣውን አምጥቶ በዘንግ አስሮ አጠጣው ብሏል። ዮሐንስም እንዲህ ብሏል። ከዚያም መጻጻ የተመላ ዕቃ ማሰሮ ተቀምጦ ነበር። እነርሱም መጻጻውን በሰፍነጉ መልተው በስሚዛ ሰንሰል ዘንግ አስረው ወደ አፉ አገናኙት፣ ጠመቁበት። ጌታችን ኢየሱስም መጻጻውን ቀምሶ በመጽሐፍ የተጻፈ ሁሉ ደረሰ ተፈጸመ አለ። በጉሮሮ መጠማትና በአንደበቱ መድረቅ ከሥጋዊና ከነፍስ መጠማት አዳነ። በቀትር ጊዜ የዝሆን ሐሞትና ከርቤ የተቀላቀለበት መጻጻን በመጠጣቱ በ9 ሰዓትም መጻጻንና የበግ ሐሞትን በመጠጣቱ የጣፈጠ የበለስ ፍሬን ስለበሉ ስለ አዳምና ስለ ሔዋን ከፈለ። ለእኛም መሪር የሆነ ሞትን እርግማንን አጠፋልን። ከዚህም በኋላ ጌታችን ኢየሱስ ሳይሞት ራሱን ወደ ቀኝ ዘንበል አደረገ፣ አሸናፊ ነውና። ከሞተ በኋላ ግን ራሱን አላዘነበለም። ሞት እንደሚበረታባቸው እንደ ሞቱ ሰዎች አይደለምና፣ ከሞቱም በኋላ ራሳቸውን ወደ ግራ ወደ ቀኝ እንደሚያዘነብሉ አይደለምና፣ ጌታችን ግን ራሱን ወደ ቀኝ በማዘንበሉ እኛን ከግራ ወደ ቀኝ አሳለፈን። ጌታችንም ራሱን በማዋረዱ ራሳችንን ከመውረድ ወደ ልዕልና አወጣን። አክሊለ ሦክን በመቀዳጀቱ እኛን ጌታችን የድኅነትን ራስ ወርቅ የማያልፍ የክብር አክሊል አቀዳጀን። ጌታችን ኢየሱስም ንጉሥና እግዚአብሔርን እንደበደለ እንደ ነፍሰ ገዳይም በእንጨት ሰቅለው ገደሉት። በምሳሌ ነገራቸው አላሰቡምና። አንድ ሰው ወይን ተክል ተከለ፣ የሚጠብቅበትን ግንብ ሠራ፣ አውድማም አበጀለት። ወይንም የሚጠበቅለት ሹሞ ሄደ። የሚያፈራበትን ሰዓት በደረሰ ጊዜ ከወይኑ ፍሬ አምጡ ብሎ ብላቴኖችን ሰደደ። ተክል ጠባቂዎችን ብላቴኖችን ይዘው ከነሱ የገረፋቸው፣ የመቷቸው፣ የደበደቧቸው፣ የገደሏቸው ማለት ነው። ከቀድሞዎችም የሚበዙ ብላቴኖችን ሰደደ። እነሱንም ገደሏቸው። የሚወደውም አንድ ልጅ ነበረው። ልጅንስ ያፍሩታል ብሎ ሰደደው። ወይን ጠባቂዎችም ልጅን ባዩ ጊዜ እርስ በርሳቸው እንዲህ ተባባሉ፣ ወራሹ ይህ ነውና እንግደለው፣ ርስቱንም እጅ እናድርገው ብሎ ያዙ። ከተክልም ቦታ ወደ ውጭ አውጥተው ገደሉ። የተክሉ ባለቤት እነዚህ ምን ያደርጋቸዋል? መጥቶ የገላቸው የለምን? ወይንስ ፍሬውን በየጊዜው ለሚሰጡት ለሌሎች ሰዎች ይሰጣቸው የለም ብሎ የነገራቸውን አላስተዋሉም። ይህ ምሳሌ በአይሁድ ደረሰባቸው። ነቢያት እንደገደሉ የፍርድና የሕግ ባለቤት ልጁን የገደሉት አይሁድ አባቱ በሮማውያን እጅ ገድለዋቸዋልና ከእነሱም ክህነታቸውን፣ ሕጋቸውን፣ መንግሥታቸውን ማሳለፈባቸው። የሃይማኖታቸውን ፍሬ ለሚሰጡ ሌሎች ሰዎች ሰጣሏቸው። በሞት ጊዜ ደቀ መዛሙርቱን ሳያውቅ ድንገት ገደሉት እንዳይሉ አስቀድሞ በምሳሌ ብዙ ቀን ነገራቸው። እነሆ ኢየሩሳሌም እንወጣለን፣ የሰው ልጅንም ይዘው ለክፉ ሰዎች አሳልፈው ይሰጡታል፣ ብዙ መከራ ያጸኑበታል፣ ሰቅለውም ይገድሉታል፣ በሦስተኛውም ቀን ይነሳል አላቸው። ዳግመኛም የሰው ልጅ ይመሰገን ዘንድ ጊዜው ደረሰ አላቸው። የስንዴ ቅንጣት ከምድር ካልወደቀች ካልፈረሰች ብቻዋን ትኖራለች፣ ከሞተች ከፈረሰች ግን ብዙ ፍሬ ታፈራለች ብዬ በእውነት እነግራችኋለሁ። ዳግመኛም ጌታችን ኢየሱስ ይህ ዓለም የሚፈረድበት ጊዜ ደረሰ፣ እንግዲህ የዚህ ዓለም አበጋዝ ዲያብሎስ ይፈረድበታል። ከሰው ለይተው ይሰዱታል። እኔም ከተሰቀልኩ በኋላ ሁሉንም ወደ እኔ እስባለሁ። ይህንንም ማለቱ በማናቸውም ሞት ይሞት ዘንድ ስላለው ሲነግራቸው ነው። ሕዝቡም ክርስቶስ ለዓለም ጸንቶ እንዲኖር በኦሪት ሰምተናል፣ እንዴት አንተ ይሞታል ትለናለህ? የሰው ልጅ ማን ነው አሉ። ዳግመኛም ጌታችን ኢየሱስ ክርስቶስ ጥቂት ቀን ከእናንተ ጋር እኖራለሁ፣ ጨለማ ሞት ሳይደርስባችሁ ተመላለሱ፣ እመኑ አላቸው።
በጨለማ የሚሄድበትን አያውቅምና ብርሃን ሳለ በሱ እመኑ የብርሃን ልጆች ትሆኑ ዘንድ ይህንንም ካላቸው በኋላ ተሰወራቸው። ዳግመኛም ቸር ጠባቂ እኔ ነኝ። ቸር ጠባቂ ሰው ግን ለበጎች ተሳልፎ ያገለግሉት አልመጣም፣ እሱ ሊያገለግል ነው እንጂ ስለ ክፉ ሰዎች ራሱን አሳልፎ ሲሰጥ አላቸው። ዳግመኛም ጌታችን ኢየሱስ ስለዚህ ነገር እርስ በርሳችሁ ትመራመራላችሁን አላቸው። ዳግመኛ ጥቂት ቀን አታዩኝም፣ ዳግመኛም ጥቂት ቀን ታዩኛላችሁ ስላልኳችሁ እኔም ወደ አባቴ እሄዳለሁና እናንተም እንድታለቅሱ እንድታዝኑ በእውነት እነግራችኋለሁ። ዓለሙ ግን ደስ ይለዋል፣ እናንተ ግን ታዝናላችሁ። ነገር ግን ሐዘናችሁ ደስታ ይሆንላችኋል። ሴት ቀኗ ደርሶ በምትወልድበት ጊዜ እንድታዝን ልጅ ከወለደች በኋላ ግን ስለ ደስታዋ መከራን አታስበውም፣ ወንድ ልጅ በዓለም ወልዳለችና። እናንተም እንደዚሁ ታዝናላችሁ። ነገር ግን እንደገና አያችኋለሁ፣ ከእናንተ የሚወስድባችሁም የለም። ዳግመኛም ጌታችን ኢየሱስ እስከ 2 ቀን ድረስ ፋሲካ እንዲሆን እወቁ። የሰው ልጅንም ይይዙታል፣ ሰቅለውም ይገድሉታል አላቸው። ይህም የጌታችን ስቅለት በፈቃዱ ነው። በፈቃዱስ ባይሆን ባልገደሉትም ነበር። ይጥሉት ዘንድ ወደ ተራራው ራስ ባደረሱት ጊዜ ከመካከላቸው ተሰውሮ ሳያዩት ሄዷልና። ዳግመኛም አይሁድ ይመቱት ዘንድ ድንጋይ ባነሱ ጊዜ ከምኵራብ ወጥቶ ከመካከላቸው ተሰውሮ ሄዷልና። ሊይዙትም በወደዱ ጊዜ ከእጃቸው አምልጦ ወደ ዮርዳኖስ ማዶ ሄደ። ፈቃዱ ስለሆነ ገደሉት እንጂ ስለኛ ይሞት ዘንድ ፈቃዱ ነውና። ጴጥሮስም እንዳይሞት በከለከለው ጊዜ ጌታችን ኢየሱስ ጴጥሮስን ባላንጋሬ ከኋላዬ ወግድ ብሎ ተቆጣ፣ የሰውን እንጂ እግዚአብሔርን አታስብምና አለው። ጴጥሮስም በደብረ ታቦር ቤት ሊሰራ በመከረ ጊዜ ጌታችን ኢየሱስ በዚያ ይኖር ዘንድ በግልጽ ተአምራት ካደረገ ከሙሴ ጋር በሹማምንት ላይ እሳት ካወረደ ቀናኢ ከሚሆን ከኤልያስ ጋር አይሁድ እንዳይገሉት ጌታችን ኢየሱስ ምክሩን አልተቀበለውም። ከደብረ ታቦር ወርዶ ስለኛ ሞተ እንጂ ከመላእክት ጥቂት አነሰ። የማይሞት ፈጣሪ ሲሆን ስለኛ መከራ ተቀብሎ ሞቷልና። የሚያገለግሉት መላእክትን ከእሳት ከነፋስ የፈጠራቸው እሱ ሲሆን ሥጋም ከመላእክት ጥቂት አነሰ መባሉ ሞት ስለሚባል መከራው ነው። አነሰ መባሉ በክብር በጌትነት አይደለም፣ በተዋህዶ ከመለኮት ጋር አንድ አካል ነውና። ነገር ግን በመከራውና በሞቱ ስለ አዳም ኃጢአት የበደሉትንም ያልበደሉትንም ከአዳም ጀምሮ እስከ ሙሴ ድረስ የገዛቸው ሞትን አጠፋው። ሁሉም በአዳም አምሳል ተፈጥሯልና፣ ለጌታችን ግን ሞት አይገባውም፣ እንደ ሰው በዘር አልተወለደምና እሱም አልበደለምና። ጌታችን ኢየሱስ ግን ሞት ተሰቀለ ያለውን ትእዛዝ ተቀብሎ ለሞት ደረሰ። የሞተውን በመስቀል ተሰቅሎ ነው። ስለ ሁሉ በእግዚአብሔር ቸርነት ሞትን ተቀብሏልና፣ ለእሱ ግን የበደሉን ሰዎች ሞትን ተቀብሎ ያድናቸው ዘንድ በአዲስ ሕግ የተመረጠ መምህር ሆነ። መድኃኒታችን ፈጣሪያችን እሱ ግን ስለኛ ሞተ፣ ሰውነቱን ለሞት ስለኛ አሳልፎ ሰጠ። በጴንጤናዊው ሰው በጲላጦስ ዘመን ምስክር ሆነ። ከኃጢአታችን ያድነን ዘንድ ለእርሱም አዲስ ወገኖች ያደርገን ዘንድ እሱ ግን በደሙ ወገኖችን ያከብራቸው ዘንድ ከተማው በአፋ ሞተ። እሱም የሰውን ኃጢአት ለማስተስረይ አንድ ጊዜ ሞተ። እኛን ከአባቱ ከእግዚአብሔር ያስታርቀን ዘንድ የባሕርይ አምላክ እሱ ስለኛ ሞተ። በመለኮትነቱ ሕያው ሲሆን በሥጋ ሞተ። አይሁድ ግን ቀን ዓርብ ነበርና ሰንበት ስለሆነ እኒህ ሰዎች እንደተሰቀሉ እንዳያድሩ ሰንበትን ያከብራሉና፣ ጭፍሮችም ተሰውረው መጥተው ጲላጦስን እኒህ ሰዎች ግን ጭንጭናቸውን ሰብረን እናወርዳቸው ብለው ለመኑ። ከጌታ ጋር የተሰቀሉ ሁለቱንም ሰዎች ጭንጭናቸውን ሰብረው አወረዷቸው። ጭፍሮችም ወደ ጌታችን ኢየሱስ በደረሱ ጊዜ ፈጽሞ እንደሞተ አይተው ጭኑን አልሰበሩትም። ከጭፍሮች አንዱ ከሞተ በኋላ በ11 ሰዓት ተኩል ጭኑን ስላልሰበሩት ተቆጡ። መሞቱንና አለመሞቱን ያውቅ ዘንድ በሰሩለት በታላቅ ጦር ጎኑን ወጋው። ጌታችን ኢየሱስንም ጎኑን በወጋው ጊዜ ጥሩ ውሃ ትኩስ ደም ፈሰሰ። ደሙም ከውሃው ጋር አዳምን ለመዳን
መቃብሩን ዘልቆ በአዳም አጽም ላይ ፈሰሰ። እንደ ሩቅ ብእሲ ደሙ ደርቆ የሞተ አይደለምና። መላእክትም ደሙን በእሳት ጽዋ ተቀበሉት። ያየውም ሐራዊ ምስክር ሆነ፣ ምስክርነቱም እውነት ነው። እሱም እናንተ ታምኑ ዘንድ እውነትን እንዲያስተምር አወቀ። ይኸውም የተደረገ መጽሐፍ አጥንቱን አትስበሩ ብሎ የተናገረው ይደርስ ይፈጽም ዘንድ ነው። ዳግመኛም ሁለተኛ መጽሐፍ ጎኑን የወጉት ሰዎች በታምራት ያዩ ዘንድ አላቸው ብሏል። የጌታችን ኢየሱስ ነጠብጣብ ሁሉ የፈሰሰው በጥፊና በበትር በመመታቱ ነው። በመሬት ላይ በመጎተቱና በመረገጡ ነው። በመገረፉና በመደብደሙም ነው። የእሾህ አክሊልን በመቀዳጀቱ ነው። በጦርና በችንካር በመወጋቱ ነው። 9,000 ከ125 በሚሆን ተቀብለው መከራ ሁሉ ነው። በዚህም በመወጋቱ በፈሰሰው ደም የእሳት በትርና የእሳት ጦር የእሳት ሰይፍን በያዙ በሱራፌልና በኪሩቤል 5,500 ዘመን የተዘጉ 3 የገነት በሮች ከፈተልን። እነሱን ከሶስት በሮች አስወግዶ በቀኙ የተሰቀለውን ወንበዴ በሰርክ ጊዜ በደሙ ወደ ገነት አገባው። ይህም ደም አዳምን ከነልጆቹ እጁን ይዞ ከሲኦል አወጣው። ከሲኦልም ባወጣቸው ጊዜ በነቢዩ በሙሴ ምስጋና አመሰገኑ። በደሙ ወደ ተከፈተ ገነት ገቡ። በመጀመሪያዊቱ ሰንበትና እሑድ በተባለች በታላቅ ሰንበት ሕዝቡን በደስታ ከሲኦል አወጣቸው፣ በገነትም አኖራቸው። ጌቶቼ አብ መንፈስ ቅዱስ ሆይ አደራ እላችኋለሁ። እመቤቴ ማርያም አንቺንም ቃል ኪዳን ግቢልኝ እልሻለሁ። በነፍስና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩ የእሾህ አክሊል ተቀዳጅቶ በመሰቀሉ በሞቱም ወደ ሲኦል ከመውረድ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቃብሩ በመቀበሩ ኃጢአቴን ሁሉ ይቅር ትሉ ዘንድ ከኃጢአቴም ፍዳ ሁሉ ታድኑ ዘንድ ለዘላለሙ አሜን።